ምን አደራችሁ የኢትዮጵያን ኮሚኒቲ ፔጅ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የተጓዦቻችን እንግዲህ ቁጥራቸው ከ270 ያላነሰ የሚሆኑት በዛሬው ዕለት የሽኝት ሁኔታ ተከናውኗል። በቦታውም እንግዲህ እንደተለመደው ክቡር አምባሳደር እንዲሁም ክቡር ሀጂ ሌሎች የኤምባሲው ዲፕሎማቶችና ሰራተኞች በተገኙበት የኮሚኒቲው አመራሮች ባሉበት የሽኝት ፕሮግራማቸው ተካሂዷል ማለት ነው። በቦታው ላይ እንግዲህ የኢትዮጵያ ኮሚኒቲ እንዲሁም የኢትዮጵያ ኤምባሲ ያሉትን ነገሮች በመከታተል ላይ ያለውን ሂደት በዚህ መልኩ ተጠናቋል። ዛሬ እንግዲህ የቀሩት በጣም ጥቂት የሚባሉ ልጆች ናቸው። እንግዲህ ከእነሱ ውስጥ የተቀሩት በጣም የተወሰኑት ብቻ ናቸው ማለት ነው። ከጠዋቱ ክፍለ ጊዜ ጀምሮ በነበረው ሂደት ውስጥ ከ270 ያላነሱ ተሳፋሪዎች የሄዱበት ሁኔታ ነው። ወንዶችም ሴቶችም ማለት ነው። ማርቆስ ቁጥራቸው ምን ያህል ይሆናል? ዛሬ 274 የሚሆኑት ኦልሬዲ በዛሬው ዕለት የሽኝት ሁኔታቸው ተስተካክሎ የተሳፈሩበት ሁኔታ ነው ያለው። ዛሬ እንግዲህ አጠናቀናል ማለት ነው። አልቋል። የኤምባሲው ዲፕሎማቶች በየዕለቱ ቦታው ላይ በመገኘት ያለው ሁኔታ በመከታተል ክቡር አምባሳደር በቦታው ላይ በመገኘት ያለውን ሁኔታ በተገቢ ሁኔታ በመከታተል የሽኝት ሂደታቸው በተሳካ መልኩ እንዲከናወን ተደርጓል። አንድም ሰው ሳይጉላላ የሚሄድበት መንገድ ነው የተፈጠረው። እንግዲህ እንደምትመለከቱት የኮሚኒቲያችን ሊቀመንበር አቶ ሲሳይ ተገኝቷል። እሳቸው የሚሉት ነገር ካለ እንግዲህ በጠቅላላ በጉዞ ዙሪያ ላይ ሀሳብ እንዲሰጡ። ሲስ እንዴት ነው እንግዲህ የዛሬው ሁኔታ? በጥቅሉ ከ274 ያላነሱ ተጓዦች የመጨረሻው ዙር ተጓዦች ዛሬ ተሳፍረዋል። እንግዲህ በነበረው ቆይታ የኤምባሲያችን አካላትም እንግዲህ በቦታው ክቡር አምባሳደርን ጨምሮ ተገኝተው አስፈላጊውን ርብርብ ሲያደርጉ ቆይተዋል። ያለውን ሂደት እንዴት ተመለከትከው? ያው እንግዲህ እንደሚታወቀው በዚህ በአራት ቀን ውስጥ የጉዞ ሂደት ላይ አስፈላጊው ነገር ተደርጎ ዛሬ የመጨረሻ ላይ ሶስተኛ ዙር እየሄዱ ያሉ ልጆቻችን ናቸው እየገቡ ያሉት። እንደምታዩት አብዛኞቹ ገብተው ጨርሰዋል። ዛሬ የመጨረሻ ዙር ተጓዦች ናቸው። ከዚህ በፊት በተለያየ ፍላይት የተከፋፈሉ ልጆች በረዋል። እግዚአብሔር ይመስገን ብዙዎቻችን ስንደክምለት ስንጠብቀው የነበረው የዛሬ ጊዜ እንዲሳካ ነው። ዛሬ አሁን እዚህ ኤርፖርት ላይ የምታያቸው የመጨረሻ ተጓዦች ናቸው። ይህ የጉዞ ሂደት እንዲሳካ ይሄ ነገር እንዲመጣ አስፈላጊውን ነገር ላደረጉ በኩዌት ለሚኖሩ ማህበረሰቦች በምዝገባው ከኛ ጋር ከኮሚኒቲ ጋር ከኤምባሲ ጋር ሆነው ሲያገለግሉ ሲያግዙ ለነበሩ ሁሉ ምስጋናችንን ማቅረብ እንፈልጋለን። እንግዲህ ብዙዎቻችን የደከምንበት የለፋንበት ብዙዎቻችን በጉጉት ስንጠብቀው የነበረ የእህቶቻችን የጉዞ ሂደት ይህንን በመሰለ መልኩ በአማረ ሁኔታ ተጠናቋል። እናመሰግናለን። እሺ፣ አመሰግናለሁ በጣም እንግዲህ እንደምትመለከቱት በዛሬው ዕለት የነበረው ጉዞ በሚገባ ተጠናቆ እንግዲህ ሁሉም የገቡበት ሁኔታ ነው ያለው። ኦሬዲ አብዲ እንግዲህ ዛሬ የመጨረሻ ዙራችን ነው። ጀሙ እንግዲህ እስቲ እስካሁን ድረስ ስትለፋ የነበርክ ሰው ነህ ጀማል። በጣም ትክክል 24 ሰዓት ለዜጎች ጉዳይ በረመዳን ሳያፈጥር ሲለፋ የነበረ ነው። በአጠቃላይ ያው ውጪ ላይ በሶሻል ሚዲያ እንደሚለቀቀው ሳይሆን ይሄን እነዚህን ዜጎች የዛሬው ድል ላይ ለማድረስ ሀገራቸው እንዲገቡ የተሰራው ስራ በጣም ትልቅ ስራ ነው። ያው አሁንም እንደምታዩት በሽኝታቸውም ጊዜ አምባሳደርም ጭምር ቦታው ላይ በመገኘት ያሸኘኝ ፕሮግራም እያደረጉ ነው። ተርታ አራቱንም ቀን እዚሁ ተገኝተው እየሸኙ ያሉበት ሁኔታ ነው ያለው እና ያው ለዜጎቻችን ተደራሽ ለመሆን ትልቅ ስራ ተሰርቷል። በኮሚኒቲውም አመራሮቹም እዚሁ ነው ያሉት። ያው ህብረተሰቡ ሊረዳ የሚገባው ነገር እኛ እየሰራ ነው ያለው ነገር ውጪ ላይ ሰው ሊያየው ስለማይችል እንጂ እንዲሄዱ በተለይ ለኩዌት ቅድሚያ እንዲሰጥ እና ዜጎቻችን ወደ ሀገራቸው እንዲገቡ ትልቅ ስራ ተሰርቷል። በጣም ደስ የሚያሰኝ ነገር ነው። ዛሬ ያው ፋይናል የሆነውን ነገር ሁሉም ዜጎቻችን ተሳፍረዋል ማለት ነው። ስለዚህ ሁላችሁም ያለ የተሳሳተ መረጃዎችን ከማየትና
በዛ ከመረበሽ ተቆጠቡ። ያው ትክክለኛው ያለው ነገር ይሄ ነው። ሁሉም ዜጎቻችን በአሁኑ ሰዓት ተጠናቀው ወደ ሀገራቸው ገብተዋል። አሁንም ቢሆን ሁላችሁም ከእንደዚህ ከህገወጥነት ጠፍቶ ከመስራት ራሳችሁን ፕሮቴክት አድርጉ። ፋይናሊ እንደዚህ አይነት ችግር ስር የሚገባው አንደኛ ከሀገርም ጀምሮ በህገወጥ መንገድ መውጣት ነው። ሁለተኛ ደግሞ እዚህም ከመጡ በኋላ ከአሰሪዎቻችሁ ቤት በመጥፋታችሁ የሚፈጠሩ ችግሮች ናቸው እንደዚህ አይነት ችግር ስር የሚገባችሁ። ስለዚህ ሁሉም እዚህ ሀገር ያለ ዜጎቻችን ጥንቃቄ አድርጉ፣ ለራሳችሁ አስቡ። ብዙ የሚፈጠሩ ችግሮች ስላሉ እነዛንም ቀድማችሁ አስባችሁ ህጋዊ ሆናችሁ መቀጠሉ ለእናንተ የሚሻለው። በተረፈ ሁሉንም የኮሚኒቲ አመራር አባላት እናመሰግን እንወዳለን። እንዲሁም ደግሞ የኤምባሲው የስታፎች ዲፕሎማቶች፣ ያው አምባሳደርንም አመስግኑ። ዛሬም ድረስ እዚሁ ተገኝተው ያሸኛኙትን ዜጎቻቸው አንድ እስኪቀር ድረስ አይተው ነው እየሄዱ ያሉት። ስለዚህ ይሄን ነገር ህብረተሰቡ ይረዳ። ስራ እየተሰራ ነው ያለው። እናመሰግናለን። ቴንክ ዩ። እሺ አመሰግናለሁ አብዬ። እሺ ጀማል፣ እንግዲህ ተመልካቾቻችንም እየተመለከቱ ያሉት ይሄንን ቪዲዮ ጀማል ባለውለታችን ነው እያሉ ነው። ለረጅም ጊዜ ከይሄ አፉ ከመጣ ጊዜ አንስቶ የተለያዩ ዶክመንቶችን በማስፈጸም እንዲሁም በረመዳን ወቅት ለልጆቹ ሌሊት ጭምር በራስህ ፈቃድና በራስህ ትራንስፖርት በራስህም ጭምር ወጪዎችን በማውጣት ለልጆቹ ከፍተኛ አስተዋጽኦ ስታደርግ የነበረበት ሂደት አለ እና እነዛን ጊዜያቶች በቻሌንጅ አልፋቸው ዛሬ ይሄንን ቀን ስታይ ምን አይነት ስሜት ይሰማሃል? የነበሩት ሂደቶች ምን ነገሮች ነበሩ በሂደት ውስጥ? እስቲ ትንሽ። እርግጥ መጀመሪያ ላይ እንደጀመርና አካባቢ ያው ትንሽ አስቸጋሪ ሁኔታዎች ነበሩ። መጠለያ ላይ የኛ ልጆች ቁጥራቸው ብዛት በመምጣት እንደገና ደግሞ የኩዌት መንግስት የሌሎች ዜጎችን ስላላሳፈረ ለነሱ የያዙት ቦታ ስለነበር ለኛ ልጆች የተወሰነ ቦታ ችግር ነበረን። ማታ ላይ በተለይ የሚያድሩበት የተወሰነ ያጡ እየተቸገሩ ነበር። ግን ያው ቀንም ማታም እየሰራን ኃላፊዎች ጋር በመነጋገር ሁሉም ወደ መጠለያ ገብተው እንዲያድሩ አድርገናል። የቻልነውን ያቅማችንን ሁሉንም መክረናል። ዛሬ ደግሞ ሁሉም ተጠናቆ በማየቴ በጣም ደስተኛ ነኝ። መልካም ጉዞ ላለው አመሰግናለሁ። ጀሙ እናመሰግናለን በጣም። ዛሬ እንግዲህ አቶ ማርቆስ ነው እናገኝ። አቶ ማርቆስ እንደምን አለ? እንዴት ነበረ የዚህ የአራት ቀን ተጓዦቻችን እንግዲህ በሰላም የገቡበትን ሁኔታ እስከ መጨረሻው ሰዓት ድረስ ያየንበት ሁኔታ ነው ያለው። የነበረውን ሂደት እንዴት ትመለከተዋለህ? እንግዲህ በአጠቃላይ ከጅምሩ እስካሁን ባለው ሂደት ውስጥ አጠቃላይ የኢትዮጵያ ኮሚኒቲ የተለያዩ በጎ አድራጎት ማህበራትና ዜጎቻችን ለሚሳፈሩት ሂደት ትልቅ ስራ አግዞናል ማለት ነው። በትልቁ ያሳካሉ ብዬ የማስበው ወደ 1023 የሚሆኑ ዜጎቻችን የተሳፈሩት። እነዚህ ውስጥ ወደ 205 ወንዶች ናቸው፣ የተቀሩት ሴቶች ናቸው። ወደ 7 የሚሆኑ ህጻናት አሉ። ይሄን በዛሬው ዕለት ሙሉ እናጠናቀን የላክንበት ቀን በመሆኑ ስኬታማ ቀን ነው ማለት ይቻላል። ለዚህ ለመሳካቱ ሂደት ትልቅ አስተዋጽኦ ያደረጉ ዜጎችን ሁሉ ኮሚኒቲ አባል ሊሆን ይችላል፣ በጎ ዜጎች ሊሆኑ ይችላሉ። ማንኛውም አስተዋጽኦ አድርጓል የሚለውን እሺ እናመሰግናለን ማርቆስ። አብዲዬ እንግዲህ የመጨረሻውን ዕለት አስመልክቶ የምታስተላልፈው መልእክት ካለ ለህዝቡም ለኮሚኒቲውም እንዲሁም በኤምባሲያችሁ ውስጥም ስላለው ስታፍ ያለውን ሁኔታ በጠቅላላ። አመሰግናለሁ። መጀመሪያ በአጠቃላይ የስራ ባልደረቦቼ ተናግረውታል። እኔ ብዙም የምጨምረው ነገር የለም። ብዙም ደስታ ነው የሚሰማኝ ከመጀመሪያው ጀምሮ እስከ መጨረሻ። ወደ ትምህርት ቤት የኩዌት መንግስት እንደሚታወቀው ከ26 እስከ 30 ባለው ጊዜ ውስጥ ኢትዮጵያውያንና የተለያዩ አፍሪካ ሀገራት አፉ በመጠቀም ወደ ትምህርት ቤት እንዲገቡ አድርጓል። እዛም የሊሴ ፓሴ መስጠት አገልግሎት ሰጥቷል። ኮሚኒቲውን የተለያዩ በጎ አድራጎት ማህበራትን በጎ ፍቃድ ልጆችን ወይም ደግሞ ዜጎችን በማስተባበር ሊሴ ፓሴ ተሰርቷል። ፎቶግራፍ ማንሳት ስራ ተሰርቷል። በአጠቃላይ ዜጎቻችንን የመርዳት ስራ ተከናውኗል። እንዲሁም ከገቡ በኋላ ወደ ሀገራቸው እንዲሄዱ
ብዙ ስራዎች ሲሰሩ ነበረ። የእነሱን መረጃ ማጠናከር የሚጠበቅ ነበረ። እሱ ተጠናክሮ ወደ ሀገራችን እንዲሄዱ በማድረግ ሀገራችን መንግስት ጋር ከኩዌት መንግስት ጋር በመነጋገር ወደ ሀገራቸው እንዲሄዱ ደግሞ ውሳኔ በማስወሰን ኤምባሲ በኩል ጥረት አድርጓል። በተለይም በዚህ ክቡር አምባሳደር ልጆቹ ውጭ ላይ ቆመዋል ሲባል ውጭ አመሹ ሲባል በአካል እየሄዱ ልጆቹ መጠለያ ገብተው እንዲያድሩ ሲያደርጉ ነበረ። እስከ መጨረሻው ድረስ ደግሞ ጉዟቸው እንዲሳካ ያለሰለሰ ጥረት ሲያደርጉ ቆይተዋል። ክቡር አምባሳደርን እናመሰግናለን። ያው የተሻለ አመራር ሲኖር ነው የሁሉ ስራ የሚሰራው እና በተጨማሪም የኢትዮጵያ ኮሚኒቲ ፎቶ በማንሳት ፎቶ ከተለያየ ቦታ ያሉ መጠለያ ያሉ ከተለያየ ቦታ የዲፖርቴሽን መቀበያዎች ነበሩ። እነዛ ዲፖርቴሽን መቀበያ የፎቶ እጥረት እንዳይገጥም ለምን በሰዓቱ የእንቅስቃሴ ስለነበረ ብዙ ቦታዎች ዝግ ነበሩ። ስለዚህ ያንን መፍትሄ በመስጠት ኮሚኒቲው ከፍተኛ ጥረት አድርጓል። ስለዚህ የኢትዮጵያ ኮሚኒቲ የሚመሰገን ነው። ጥሩ ስራ ነው የሰራው። ሌሎቻችንም እናመሰግናለን። እስካሁን ድረስ በመጀመሪያ ዙር 250 በሁለተኛ 250 በሶስተኛ 249 አሁን ደግሞ 244 ዜጎቻችን 274 ዜጎቻችን ወደ ሀገራቸው ሄደዋል። በአጠቃላይ 1023 የሚሆኑ ዜጎቻችን ወደ ሀገራቸው ተጠናቀው የገቡበት ሁኔታ ነው ያለው። እዚህም ደስተኞች እንደነበሩ ነው እንግዲህ ከሀገር ቤት ነው በሚሰጡት ኢንተርቪው ምንም በምንሰማው። ከዛም በደስታ መንግስት በሰላም ተቀብሏቸው ጉዳይ ሚኒስቴር ከተለያዩ ሴክተር መስሪያ ቤቶች ጋር በመሆን ተቀብሎ አስገብቷቸዋል። በሰላም ይገኛሉ። እዛ ኳራንታይን 14 ቀን ሲጨርሱ ወደ ሀገራቸው የሚገቡ ይሆናል እና እኛ እናመሰግናለን። ትልቅ ደስታ ይሰማናል። እህቶቻችን ዜጎቻችን ናቸው። ወደ ሀገራቸው ለእናት ሀገራቸው የቀበልኩት እንዳያችሁት ኤርፖርት ሲደርሱ ፈጣሪያቸውን ሲያመሰግኑ ነበረ እየሰገዱ እና ወደ ላይ እየለመኑ ወደ ታች እየሰገዱ ነበረ። ስለዚህ ይህ ምን ያሳያል? ዞሮ ዞሮ አገር ቤት ነው እና ሀገራችሁን ሁላችሁም ውደዱ፣ ኢትዮጵያን ውደዱ። ኢትዮጵያ ናት መጨረሻ መመለሻችን ኢትዮጵያ ናት። ስለዚህ ሀገራችሁን ሁላችሁም ውደዱ እና በአጠቃላይ ደግሞ ከህገ ወጥነት በተቻለ መጠን ራቁ። በተቻለ መጠን ከህገ ወጥነት ህጋዊ ሆኖ መስራት ነው እንጂ የሚሻለው። ስትመጡ ይታወቃል፣ ህጋዊ ሆናችሁ ነው የምትመጡት። ከመጣችሁ በኋላ ግን በተለያዩ አስጠፊዎች እየጠፋችሁ እየተታለላችሁ ለዚህ ትዳረጋላችሁ። አሁን ፈጣሪ የተመሰገነ ይሁን ይላችኋል። ይሄ ምህረት ባይመጣ ወይ ደግሞ ይሄ ነገር ባይሳካ ኖሮ አስቸጋሪ ነው። ስለዚህ ጠፍቶ መስራት ለዚህ ይዳርጋል፣ ለስራ አጥነት ይዳርጋል እንደዚህ አይነት ችግር ሲፈጠር። ስለዚህ ከህገወጥነት ተጠንቀቁ። በአጠቃላይ ሰላም ለገባችሁ እንኳን ሰላም ገባችሁ፣ ደስተኞች ነን። እዚህ ላላችሁ ደግሞ ቀጣይ የተቻለውን ድጋፍ እናደርግላችኋለን። የኛ ድጋፍ አይለያችሁም። አሁንም እናመሰግናለን። እሺ፣ አመሰግናለሁ አብዲዬ ለነበር። እሺ፣ እንግዲህ የነበረውን ቆይታ የኤምባሲው ከፍተኛ ዲፕሎማቶች፣ ስታፎች ሁሉም እየገለጹ ያሉበት ሁኔታ ነው የነበረው። እንግዲህ ደስ በሚል ሁኔታ ዛሬ ያሉት ዜጎቻችን 274 የሚሆኑት ወንዶች እንዲሁም ሴቶች እንዲሁም 7 የሚሆኑ ህፃናትን ጨምሮ በተሳካ ሁኔታ የነበረውን ፕሮሰስ ጨርሰው ገብተዋል። እንግዲህ ክቡር አምባሳደራችንም በቦታው ላይ ተገኝተው ይህንን ሂደት ሲከታተሉ ነበረ። የተወሰነች ቆይታ ለአንድ ደቂቃ የሚሆን እንግዲህ አስቸግረን ክቡር አምባሳደርን የምናገኝበት ሁኔታ እንፈጥራለን። ክቡር የኢፌዴሪ አምባሳደር አብዱልፈታህ አብዱላሂ እንግዲህ በዚህ ሀገር መንግስት ከወጣው የምህረት አዋጅ ጊዜ ጀምሮ የግልዎትንም የስራዎትንም ብዙ መስዋዕትነት በመክፈል አስፈላጊውን ርብርብ ሲያደርጉ ለዜጎች ቆይተዋል። የእርሶ ከበላይ መሪነት ዛሬ ላይ ነው ታች ወርዶ ለተሰራው ስራ ውጤታማና አመርቂ ነገር ማየት ችለናል። እኛም ህዝቡም እኛ እጅግ በጣም ደስ ብሎናል። በእንደዚህ አይነት ሁኔታ ማመስገን ብቻ ሳይሆን ከዚህ በዘለለ መልካሙን ጊዜ አምጥቶልን የምንመሰጋገንበት ጊዜ ይመጣል ብለን እናስባለን እንደ ኢትዮጵያ ኮሚኒቲ። እርሶም የነበረውን ሂደት እንግዲህ እስቲ በምን አይነት ሁኔታ ተጠናቋል? ከዚህ በኋላስ እንግዲህ ላለው ነገር ህገወጥነትን ከማስቆምም አንጻር እንደ መንግስት ምን ያህል እየተሰራበት ነው? ይሄስ የነበረው ሂደት በአሁኑ ወቅት ያሉት ዜጎቻችን ወደ ሀገራቸው ገብተው የተመቻቸላቸው ሁኔታ በምን አይነት መንገድ ይታያል እንደ መንግስት? መልካም እንግዲህ ሁላችንም እንደምናውቀው መንግስታችን በተለይም ከለውጡ በኋላ
ትልቁ የነበረው ዜጎቻችን የማዳንና የማገዝ ስራ ላይ ነው ያተኮረው። ይሄ የመንግስታችን ፖሊሲ ነው። የዜጋ ተኮር ፖሊሲ ከማግስት ጀምሮ ብዙ ስራዎች ተሰርቶ የዛ አካል ነው። ሁላችንም እንደምናስታውሰው ከዚህ በፊት በተለያዩ አጋጣሚዎች በስራ ምክንያት ኩዌት ገብቶ በተለያዩ አጋጣሚዎች በህገወጥ መንገድ እዚህ ሀገር ያለ ህጋዊ መኖሪያ ፈቃድ በዚህ ዓመት ብዙ ዓመት ያሳለፉ ወገኖቻችን በዚህ በምህረት አዋጁ ተጠቃሚ ለመሆን ወደ ምዝገባ ቦታ ከገቡበት ማግስት ጀምሮ መንግስታችን በተለይ የኤምባሲ ዲፕሎማቶችና የኮሚኒቲ አባላት እንዲሁም ፈቃደኞች አማካኝነት ብዙ ርብር ከተደረገ በኋላ ሁሉም ስራዎች በተፈለገ አኳኋን እንዲከናወን ተደርጓል። ከዚህ በተጨማሪም ወደ መጠለያ ከገቡ በኋላ ደግሞ መንግስታችን አስፈላጊውን ዝግጅት በማድረግ ዜጎቻችን በሰላም ወደ ሀገራቸው እንዲገቡ ከማድረግ ጀምሮ እስከ አሸኛኘት ብዙ ስራዎች በመስራት ዛሬ እዚህ ላይ ለመድረስ በቅተናል። እንግዲህ ዋና ትልቁ ነገር ዜጎቻችን ከዚህ ከህገወጥ ስደት ትምህርት በመውሰድ ለራሳቸው እንዲሁም ለሀገራቸው የሚጠቅም ስራ ለመስራት የሚያስችል ስራ ነው መስራት ያለባቸው። ህገወጥ ስደት ለዜጎቻችን ምን ያህል ስቃይ ምን ያህል ዜጎቻችን እንደተጎዱ ሁላችንም የምንገነዘበው ነው። ስለዚህ ለወደፊት ከዚህ ከህገወጥ አዘዋዋሪዎች እኩይ ተግባር በመጠንቀቅ እንዲሁም አጥፊዎች ልጆችን ከቀያቸው እያፈናቀሉ ወደ ተለያዩ ሀገሮች ለስራ ይመጣልን የለመለመ መስካር ነው ያልሆነ ያልተገባ ተስፋ በመስጠት ለዜጎቻችን ስቃይ ነው አላስፈላጊ እንግልት የሚያደርጉ ወገኖችን ከዚህ እኩይ ተግባራቸው እንዲቆጠቡ በዚህ አጋጣሚ መልዕክት ለማስተላለፍ እፈልጋለሁ። እንግዲህ ሁላችንም የተሻለ ሀገር አለን። እዛው ሀገራችን ሆኖ የተሻለ ስራ መስራት እየተቻለ ላላስፈላጊ ስቃይ እና የማይሆን ችግር ውስጥ መግባት አያስፈልግም። አጠቃላይ ከአሁን በኋላ ሁላችንም ከዚህ ስቃይ ከዚህ ችግር ከራሳችን እንዲሁም ከወገኖቻችን በመጠበቅ ለተሻለ ሀገር ለተሻለ ህይወት የመምራት እድሉ አሁን ሰፊ ስለሆነ በዚህ መልክ ነው ሁላችን። ክቡር አምባሳደር እጅግ በጣም አድርጌ አመሰግናለሁ። እንዲሁም ክቡር አቶ ሀጂ በጣም አድርጌ እናመሰግናለን። እሺ እንግዲህ እንደተመለከታችሁት ነው ክቡር አምባሳደራችን ምናልባት ድምጽ መቆራረጥ ሊከሰት ይችላል፣ ቅርታ እንጠይቃለን። የነበረው ሂደት በዚህ መልኩ ተጠናቆ ማንኛውም አይነት ዜጋችን ሳይጉላላ የሄደበት ሁኔታ ነው ያለው። እጅግ በጣም አድርገን እናመሰግናለን። የመላው በኩዌት የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን በሙሉ በኢትዮጵያ ኮሚኒቲ ስም ምስጋናችን ከልብ ነው። ሰላም ሁኑ።